ሰው ለሰው ቢፋቀር በለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመምህር ዘላለም ወንድሙ ወልደ ሰማዕት የ30 ቀን መታሰቢያ የምእመናን ምግበ ነፍስ ዝክር። የእስራኤልም ልጆች በሞዓብ ሜዳ 30 ቀን ለሙሴ አለቀሱለት። ለሙሴም ያለቀሱለት የልቅሶ ወራት ተፈጸመ። ኦሪት ዘዳግም ምዕራፍ 34 ቁጥር 8። ከሁሉ አስቀድሞ በአክብሮት በፍቅር በታላቅ ትሕትና በምትሰራው ስህተት የለብህምና ክብርና ምስጋና ይድረስ ለአምላካችን። ይህን ቀን ለምክር ሰጥተህናልና ካንተን በማስከተል ሐዘነ ልቦና ፈጥና ልታጽናና እናታችን ድንግል እስከ ዛሬ ድረስ ከኛ ጋር ናትና ለእርሷም እያቀረብን ተገቢ ክብርና ልባዊ ምስጋና በወልደ ሰማዕት ረፍት የሚያነቃ አስተዋይ ልቦና እንድትማልድልን እንለምናታለን። የዘላለም ሐዘን ፈቃድ ሆኖልን ለንስሐ በቅተን እንድንድን ሁላችን ራሱን ሳይቆጥብ ሳይሰስት ለአንድ አፍታ ለወንጌል ለይተህ ጠርተኸዋልና የሰራዊት ጌታ ልክ እንደ ኢሳይያስ በኃይሉ እየጮኸ ዘመኑ ሲገታ በተለይም ደግሞ በዚህ በአብይ ጾም ተገቢውን ዋጋ ማግኘት እንድንችል በዕለተ ስቅለትህ እኛን እያተጋ ለረጅም ዓመታት በአውደ ምሕረት ቆሞ ስላገለገለ ጠቢባን እንዳሉን ከገብርኄር ስሙ የተስተካከለ ድንቅ ሰው ነውና ለአገልጋያችን ነፍስ በቃል ጥቅስ መነሻ በረከት ለማግኘት የምእመናን ድርሻ ይህን ማስታወሻ እኛው ለኛው ብለን ለ30ው ዝክር ጽፈነዋልና በምክራችን አድረህ ያዘኑትን ልቦች በቃልህ አጽናና። ለበርካታ ዓመታት ብሉይን ከሐዲስ አገናኝቶ ጠቅሶ ወንጌል እንዲስፋፋ በእጅጉ የለፋ ምርጥ ልጁን ጠርቶ የክርስቲያን ዕረፍት ክብሩን በይፋ ነጭ ልብሱን ለብሶ ነጭን ተጎናጽፎ በወርቅ ቀለሙ ውብ ታሪክ አጽፎ መሸኘት መሆኑን በወልደ ሰማዕት በአደባባዩ ላይ እንደዚህ አግዝፎ ጎላ አርጎ ሲያሳየን ልዑል አምላካችን ዛሬ እንዲታረቀን ኢትዮጵያውያኑ ዘንባባ የሰላም የደስታ የሕይወት የድል አድራጊነት ምልክት መሆኑ እውነቱ እንዲገለጽ ነህምያ እንዳለን የእግዚአብሔርም ደስታ ኃይላችን ነውና በተቀደሰው ቀን ዛሬ በ30ው ሐዘኑ ይብቃና ካቀረቀርንበት ፈጥነን እንበልቀና። ከእንግዲህ በኋላ መተላለፋችን የሰራነው ኃጢአት በንስሐ ጸድቶ በየዓመቱ 40 ቀን የጌታችን ስቅለት በሚታወስበት አንደበቱን ከፍቶ ለበርካታ ዓመታት ቦሌ መድኃኔዓለም በመቅደሱ ቆሞ ሕይወቱን ለሰጠ ለኢየሱስ ክርስቶስ የመሰከረው ቃል የእውነት ቃል ነውና እኛን ካልለወጠ በተለይ ዘንድሮ ትተን እንጉርጉሮ የሸኘነው ወንድም በተስፋ ዝማሬ በእውነት ያለ ሐሰት ዘላለም ወንድሙ ወልደ ሰማዕቱ የወንጌል ገበሬ ባማረች ምድራችን በተወለድንባት በጥምቀት ቤታችን የዘራልን ፍሬ 30ና 60 100ውን አፍርታ በተግባር ልትታይ ከእንግዲህ በኋላ ያስፈልጋልና ተወዳጅ ወገኖች በአብይ ጾም ማብቂያ ስንል ሆሳዕና ቀኑም ገጥሟልና ዛሬ በ30ው ለሙሴ እንዳዘኑት የለቅሷችን ወራት በዚሁ ያብቃና ድርሻችንን አውቀን ምግባር እንጀምር በተመከርነው ምክር እናስተውልና ካላየን ለማናም ለዚህ ዘመን ትውልድ ለኔም ሆንክ ወንድሜ የጻድቃን ሞት መሞት መመኘት እንድንችል የኛንም ፍጻሜ እንደርሷ አድርግልን እንድንል ልትፈቅድ ከምርጦች ጋራ ልዑል እግዚአብሔር ሆይ እጅግ በመገረም በሰራኸው ስራ እንዳናጉረመርም
ካረፈ ጀምሮ ጠቢባኑ ሁሉ በተራ በመከሩን ምክር ከንፈር መጦ መቅረት እንዳይሆን ልማዱ አደራ ለማለት እኛም ዘከርን ስሙን እንዲድን ትውልዱ። ወልደ ሰማዕት ብለህ ገና በ40 ቀኑ በእናት እቅፍ ሆኖ ወደ አንተ ሲመጣ መንፈስ ቅዱስ ወርደ ሰይመሃልና ደግሞ መልአክ ሆኖ ስምን የሚያወጣ ዘለዓለም ወንድሙ የሚለው ስያሜም ለምን ለመሆኑ ሊገባን ትርጉሙ ፈቅደህልን ዛሬም በረፍት ዓለም ሆኖ ልክ እንዳስተማረን እያለ በቁሙ ይኸው 30 ቀን መሰሎቹ ሁሉ በሐዘኑ ምክንያት ጠቢባን የሆኑት እየደጋገሙ በቤት በመቅደስህ ያጽናኑበት እውነት ፍሬያማ መሆኑን ያሳየን ነውና እኛም ለምስጋና ይህን አቀረብን። ሁሉን ያዘጋጀህ እግዚአብሔር ነህ። ለመላ ዓለማችን የተጻፈው እውነት በሀገር በውጭ ሀገር መጽሐፍ ቅዱሱ ቃል በቃል ተነግሮን ሲፈጸም በተግባር ያየን ነውና ያለ አንዳች ቸልታ ይህ እውነት ለነፍሱ የተጻፈላቸው የአምላክ ልጆች ሁሉ በቤተ መቅደሱ በክብር ሊታወሱ ቀኑ ደረሰና ከዓለም ሐዘን ርቆ የክርስትናን ልክ በተሰየመበት ይበልጥ አሳውቆ ከሰማዕታት ጋር በወልደ ሰማዕት የተጠራ ልጁ በክብር ተሸኘ። ኦርቶዶክሳውያን ዘመን እንዲዋጁ በመጽሐፈ እግዚአብሔርን ፈርቶ አክብሮ የኖረ ፍጻሜው አምሮለት በሚሞትበት ቀን የተከበረ ሊሸኝ እንደሚችል የተጻፈው እውነት ስለተፈጸመ በአግባቡ መልእክቱን እየተረጎመ እየተጠቀመ እንዳይወድቅ ይጠንቀቅ። ከእንግዲህ የቆመ በመጽሐፈ ሄኖክ ምዕራፍ 9 ላይ ከቁጥር 21 በጥቅል ደመና ጻድቃን ማደሪያ በቅዱሳን ቦታ የሚከወነውን አይቶልናልና የውድ ወንድማችን የወልደ ሰማዕት የማረፊያም ስፍራ በዚያ እንደሆነ አምነን እንዲጸልይልን ከመላእክት ጋራ እኛም በመመለስ በቶሎ አስወግደን የኃጢአትን ስራ ያላመኑ እንዲያምኑ ሞታ የጻድቅ ነፍስ እንደምታፈራ የተማርን ሁላችን በተመከርነው ምክር የወንበዴ ዋሻ ሆኖ እንዳይቀር ቤቱ በየመክሊታችን እኛም የኛን ድርሻ ልክ እንደ ዘላለም አማኙን እናጽናው እስከ መጨረሻ። በኢትዮጵያ ምድር ደማቸው እንደ ጎርፍ ሲፈስ ስለኖረ የሰማዕታቱ አልቀረም በከንቱ ብለህ እንድትለን ሕማምህ ሲታሰብ ተግተን በሳምንቱ እኛም በስግደቱ ይቅር በለን ብለን ስንማጸን አንተን ሰው ከነ ኃጢአቱ ሊሞት የማትወድ ቸሩ መድኃኔዓለም ከራሳችን ታርቀን ከመሰሎቻችን ከአንተ እርቅን በማውረድ እንደ ደጋጎቹ ሰማዕታት ሁሉ እኛም ፍጻሜያችን እንዲያምርልን ጌታ መልካሙን ጥሪህን በእጅጉ በማድነቅ ይህን አጋጣሚ ይጠቀምበት ዘንድ በየሐዘን ቤቱም ለሚገኝ ታዳሚ ከሰጠህን ሰሚ ይህን አቀረብን። ያው ሆኖ የሚኖር ማንም ስለሌለ ለዘላለም ቋሚ ብዙ ልቅሶ ቤቶች ጠቢባን ቤታቸው መጥተው ሲታደሙ በሚታየው ብቻ እየተደገፉ አልጽናና ብለው ብዙ ሲቆዝሙ ቀኑ ደረሰና ሞት ሆኖለት ጥቅሙ በመክሊቷ አትርፎ ዘላለም ወንድሙ ስለተመለሰ ኦርቶዶክሳውያን ከዚህ ቀን በኋላ የልቅሶን ቤት ብልጫ በአግባብ ተገንዝበው በእርጋታ እንዲጓዙ ካለም ጥድፊያ ሩጫ የሁላችን ምርጫ ቃሉ እንዲሆንልን አሳይቶን ሄደ የምህረት አቅጣጫ። ዘላለም ወንድሙ ሕያው ነፍስ ነውና አምላኩ የሰጠው ዘመኑን ዋጅቶ በመከረው ምክር በቤቱ ተገኝቶ ያዘነው ተጽናንቶ የላላው ሰው ጸንቶ እስከ እርግና ዘመን የሚኖረውንም አምላኩን ዘንግቶ በመንፈሱ ገዝቶ የመዳንን ጥሪ እስከ መጨረሻ በአባትነት ፍቅሩ በሕይወት በረፍቱ በወልደ ሰማዕት በእጅጉ ሲያንኳኳ አልሰማንም ብንልክ እንደ ትናንቱ ነገም ከነጎዲያ ሌላ ደግ መሞቱ ይቀጥላልና በእምነታችሁ በርቱ። በተስፋ ደስ ብሎ መከራን ታግሶ በጸሎቱ ጸንቶ በጎን ቀን እንዲያይ ለወደደ ትውልድ የመከረው መምህር ድንገት
ከርሱ ሲለይ በደመና ፀሐይ ራሷን ደብቃ መስቀል አደባባይ ጠብ እያለ እንባን ከሰማይ ላይ መቃብር እስኪወርድ እስከ መጨረሻ አምላኩ ከሱ ጋር ሁሌ እንደነበረ ለወልደ ሰማዕት በወንጌል ትምህርት ደግሞ በዝማሬ እየመሰከረ በፍቅር ታጅቦ ወደ ቤተ መቅደስ የደከማ አካሉን በክብር ለማሳረፍ የተመለከተ የነበረውን ሰልፍ የህይወት ታሪኩን ልዩ አጻጻፍ ያደመጠ ከልብ በማስተዋል ሆኖ ወደ ራሱ መንፈስ እየተመለሰ የጻድቅ ሰው ሞቱ በረከት ስላለው እንዳይሆን ከሻት የነገው የባሰ ከሊቅ እስከ ደቂቅ ዛሬ ነገ ሳይል በንስሐ ታጥቦ ሊጠይቅ ይቅርታ አርማውን ሊያነሳ ስራውን ሊያስቀጥል ይገባዋልና የሰራዊት ጌታ በጀመረው መንገድ አስቀጥል ህዝብህን አስቦታልና ሳይረሳ ውለታ። በመጽሐፈ ጥበብ በምዕራፍ 4 በተጻፈው እውነት እየበዛ ሲሄድ በምድር ላይ ኃጢአት ደጋግ እንደሚሞት የዚህም ምክንያቱ ለምን እንደሆነ ግልጽ አድርጎ እንደመሰከረው ዛሬ ሞት በተራው ደጉን ሰው ፈልጎ ማለት እንድንተው ያልሞተውን ሞተ የሞተውን አለ የከፈተው በር ለኛም አይሁንብን የተከለከለ። እንግዲህ በኋላ ጮኖ ልብሳችን ማቃችን ተቀዶ መለያየታችን መነቃቀፋችን መጠፋፋታችን ፈጥኖ ተወግዶ በይቅርታ መንፈስ ስለ ሰማዕቱ በመካከላችን እርቀ ሰላም ወርዶ በጊዜውም ሆነ ያለ ጊዜው ጸንቶ የኛ ዘመን ነብይ ድምጹን አሰምቶ እየደጋገመ የገለጸው እውነት ከመላው ህዝባችን አዚሙን አንስቶ በመንፈስ ጠንክሮ እንባው ተገትቶ አማኙ በሙሉ ከማስመሰል ወጥቶ እንዲኖር እንድትፈቅድ እንለምንሃለን። መልካም ፍሬ አፍርቶ በረከት አግኝቶ በመጨረሻም ላይ በህይወት በረፍቱ መልካም አንደበቱ ከጠቢባኑ ጋር ዘመኑን ስንዋጅ ሀገርን ትውልድን በጽናት ለማኖር የሚከፍሉት ዋጋ እጅግ የሚያስደምም ልብ የሚያረጋጋ ሆኖ ስናገኘው ተስፋን የሚሞላ እኛም ድርሻችንን ልንወጣ መክረን ለኛው ብለን ሳናይ ወደ ሌላ ያዘኑ ብፁዓን ናቸው ያልከው እውነት እንዲፈጸምልን መምህርን ወደ ረፍት የጠራው አምላክ ላዘነው ህዝባችን ከቤተሰቡ ጋር እንድትሰጥ መጽናናት ይህን ገጽ ለአድማጭ ሀገሩን ወገኑ እምነቱን ለሚያፈቅ ከፍተነዋልና በተሰማራበት በጎ ከሰራልን ነፃነት ወርቅነህ ከቃለ አብ ጋራ ገነት አስገባና ስብሐት ለስምህ በቃ በለንና አሰማን በቶሎ የኢትዮጵያችን የትንሣኤ ዜና። ሰው ለሰው